ሰላም ሰላም የፍቅር ጤና ቤተሰብ ዛሬ እንደተለመደው ስለ አንድ ሄልመንት እናወራለን። ይህም አስካሪስ ልምርኮይድ ስለሚባል ሄልመንት ነው። ስለዚህ ሄልመንት ሞስት ፕሮባብሊ ሁሉንም ከቨር ለማድረግ እንሞክራለን እና በዚህ ፕሬዘንቴሽን ከሚካተቱ ነገሮች መካከል ኢንትሮዳክሽን ይኖርናል። እንደ ማንኛውም ሄልመንት ደግሞ ትራንስሚሽኑን፣ ላይፍ ሳይክሉን እናያለን። ላብራቶሪ ዳያግኖሲስን እናያለን። ሃው ኢት ካን ፕሪቨንት ኤንድ ኮንትሮል ይኖርናል እና ከዚህ ፕሬዘንቴሽን ደግሞ የሚወጡ ጥያቄዎች ምን ጥያቄዎች ይወጣሉ የሚለውን እናያለን። ለእነሱም መልስ አዘጋጅቼላችኋለሁ እና እስከ መጨረሻው አብራችሁን ቆዩ። አስካሪስ ልምርኮይድ ኢት ኢዝ ፈርስት ለመጀመሪያ ጊዜ በቻይና የተገኘ የሂውማን ሄልመንት ነው። ከ200 እስከ ከክርስቶስ ልደት በፊት ማለት ነው እና the largest intestinal round worm በመባል ይታወቃል እና በ1995 እንደ አውሮፓውያን አቆጣጠር በሰራው ጥናት መሰረት ኦልሞስት 2 ቢሊዮን የሚሆን ሰው ኢንፌክትድ ይሆናል በዚህ በሽታ በየአመቱ ማለት ነው እና ከዛ ውስጥ ደግሞ ኦልሞስት 60,000 የሚሆነው ሰው ይሞታል ማለት ነው። የሚገኘው ሰውነታችን ውስጥ ከገባ በኋላ የት ላይ ነው የሚቆየው የሚለውን ስናይ አዳልት በሁለት እንከፍለዋለን። ኤግ እና አዳልት ብለን በሁለት ከፍለን ስናየው ኤጉ ሰገራ ላይ ወይም ደግሞ ስቱል ላይ ሲገኝ፣ አዳልት ደግሞ ስሞል ኢንተስታይን ላይ ይገኛል። ባህሪው ይሄ አስካሪስ ልምርኮይድ ባህሪ አድቨርስ ኢንቫይሮንመንት የማይመች አካባቢዎች ላይ እንኳን እንዲመቸው ሆኖ ለ10 ዓመት ያህል የመቆየት ፕሮባቢሊቲ ይኖረዋል። በፊገሩ ላይ እንደምታዩት ቆልመም ያለ ስትራክቸር ያለው ነው። ወደ ጫፉ አካባቢ ላይ ቆልመም ያለ ስትራክቸር ነው። ይሄ አዳልት ወርሙ ነው። አዳልት ወርሙ በጫፉ ላይ አካባቢ ላይ ቆልመም ያለ ነው እና ከሴቷ ወንዱ አጠር ያለ ነው። ወንዱ 15 ሴንቲሜትር አካባቢ ይለካል። ሴቷ ደግሞ እስከ 25 ሴንቲሜትር ልትደርስ ትችላለች። በላይፍ ሳይክል እስከ ላይፍ ስፓኗን ስናየው እስከ 2 ዓመት የመቆየት ላይፍ ስፓን ይኖራታል አዳልት ፊሜል ማለት ነው። በዛ ውስጥ በየቀኑ እስከ 200,000 እንቁላሎችን ትወልዳለች ማለት ነው በየቀኑ። ይሄ ምን ያህል ሃይ እንደሆነ የምታዩት ይሆናል። ኦኬ ኢንትሮዳክሽን ይዘን ያልካየን ሃው ኢት ካን ትራንስሚት የሚለው ነው። አስካሪስ ልምርኮይድ ትራንስሚት የሚያደርገው በፌክ ኦራል ትራንስሚሽን ነው ወይም ደግሞ በተበከለ ምግብ ትራንስሚት ያደርጋል። አንደኛው ነው። ሁለተኛ ደግሞ ህጻናቶች ላይ በተለይ ህጻናቶች ላይ የሚከሰት በሽታ እንደመሆኑ መጠን በዋናነት ይሄ ህጻናቶች ኢንፌክትድ የሆነ ወይም ደግሞ ይሄ አፈሮችን ጭቃዎችን በሚበሉበት ጊዜ በዛ አማካኝነት የሚተላለፍ ይሆናል ማለት ነው። ኢንፌክቲቭ ስቴጅ ማለት በቀላሉ ሰውን ወደ በሽታ እንዲፈጠር የሚያደርገው ስቴጅ ኢንፌክቲቭ ስቴጅ ተብሎ ይጠራል። የዚህ የአስካሪስ ልምርኮይድ ኢንፌክቲቭ ስቴጁ ኤግ ዊዝ ሰከንድ ስቴጅ ላርቫ ያለው ኤግ ነው ማለት ነው። ቀጣይ ላይፍ ሳይክሉን እናያለን። ላይፍ ሳይክሉ ማለት ከሰውነታችን ውስጥ ከገባ በኋላ ምን አይነት ፕሮሰሶችን ያካሂዳል፣ ምን አይነት ፕሮሰሶችን ያልፋል የሚለው ይሆናል። ምግብ አማካኝነት ገባ። ከዛ ይህ ሰከንድ ስቴጅ ላርቫው ከእንቁላሉ ውስጥ ተፈልቅቆ ይወጣል። ይህ የሚሆነው ስቶማች ወይም ሆዳችን ውስጥ ነው። ከዛ በብለድ ስትሪም ውስጥ ወይም ደግሞ በደም ቧንቧ ውስጥ ይገባል። ሰከንድ ስቴጅ ላርቫው ወደ ሊቨር ይሄዳል፣ ወደ ሀርት ይሄዳል፣ ከዛ ለንግ ይሄዳል። ይሄ ኦልሞስት 4 ቀን አካባቢ ይፈጅበታል ማለት ነው። ለንግ ላይ ወይም ደግሞ ሳምባ ላይ ሆኖ ይሄ ሰከንድ ስቴጅ ላርቫው ወደ ሰርድ ስቴጅ ላርቫው ወደ ፎርዝ ስቴጅ ይቀየራል። ከዛ ስቴጅ ከጨረሰ በኋላ ስቴጁን ወደ ፎርዝ ስቴጅ ከደረሰ በኋላ ኢንተስታይን ላይ በመመለስ ወደ አዳልት ተቀይሮ እንቁላሎች መጣል ይጀምራል ማለት ነው። እንቁላል መጣል የሚጀምረው የት ላይ ነው? ኢንተስቲናል ላይ ነው። እና እዚህ ላይ ማስተዋል ያለባችሁ ነገር ለንግ ሀርት ማይግሬሽን ካላችሁ መካከል አንደኛው ይሄ አስካሪስ ልምርኮይድ ነው።
ሶስት ናቸው ለንግ ሃርት ማይግሬሽን ያላቸው ማለት ነው ፓራሳይቶች። አንደኛው አስካሪስ ለምርኩዌል ነው፣ አሁን የነገርኳችሁ ነው። ስትሮንግሮይድ ስትሪኮላሪስ የሚባለው ነው። ሶስተኛው ሁኮርም ናቸው። እና ይሄን ይመስላል የአስካሪስ ለምርኩዌል በፊገር ላይፍ ሳይክሉ ማለት ነው። ኦኬ ክሊኒካል ፊቸሩ ምን ይሆናል? ወይም ደግሞ ሰውነታችን ውስጥ ከገባ በኋላ አንድ ፓራሳይት ምን ነገሮች ሊያስከትልብን ይችላል የሚለው። አሁን ለምሳሌ የአስካሪስ ለምርኩዌል ለንግ ፌዝ እና ኢንተስቲናል ፌዝ አለው። ምክንያቱም ለንግ ሃርት ሚግሬሽን ስላለው ለንግ ፌዙን ብለን ስናየው ኒሞኒያ ያስከትላል። ይህም ሎፍለር ሲንድረም ወይም ሎፍለር ኒሞኒያ በመባል ይታወቃል። ይሄ ኒሞኒያ የሚከሰተው ዋናው ምክንያት ሃይ አኮሞዴሽን ኦፍ ኢዝኖፊል በሚኖርበት ጊዜ ነው። እነዚህ ሃይ አኮሞዴሽን ኦፍ ኢዝኖፊል የሚከሰተው በዋናነት ኢዝኖፊሎች ወደ ለንግ ይሄዳሉ። ምን ለማድረግ? ፋይት አጌንስት ፓራሳይት ለማድረግ ማለት ነው። ለንግ ላይ ሃይ አኮሞዴሽን ኦፍ ኢዝኖፊል ይኖራል። በሱ ምክንያት ይሄ ሎፍለር ኒሞኒያ ወይም ሎፍለር ሲንድረም የሚባል በሽታ ይፈጠራል ማለት ነው። ኢንተስቲናል ፌዙን ስናየው ይሄ አብዶሚናል ፔን ይኖራል፣ ዲሃሪያ ይኖራል፣ ማልአብዞርፕሽን ኦፍ ኒውትሪየንትስ ይኖራል እና ኢንተስቲናል ኦብስትራክሽን። ይሄ ኢንተስቲናል ኦብስትራክሽን የምንለው በጣም ሃይ ወርም ነምበር በሚኖርበት ጊዜ የመበጠስ ኢንተስቲናሉ የመበጠስ በፊገር ስናየው ይሄን ይመስላል። ይሄ ኢንተስቲናል ኦብስትራክሽን ተብሎ ይጠራል። እዚህ ላይ አንድ ማስታወስ የሚኖርብን አንድ ነገር አለ። ለንግ ፌዝ ላይ ድራይ ካፍ ሊኖር ይችላል። ኢዝኖፊሊያ ማለት ሃይ አኮሞዴሽን ኦፍ ኢዝኖፊል ለማለት ነው። አስማቲክ ሊኖር ይችላል እና አንዳንዴ ስቱል ሳምፕል ብቻ ላይ ወሰድ ይችላል አስካሪስ ለምርኩዌል። ለምሳሌ ስፑተም ተወስዶ ስፑተም ላይ ቻርኮል አዮዲን ክሪስታል በሚኖርበት ጊዜ ዊ ሰስፔክት አስካሪስ ለምርኩዌል። ለምን ይመስላችኋል? ምክንያቱም ይሄ ቻርኮል አዮዲን ክሪስታል በዋናነት የሚገኘው ኢዝኖፊል ውስጥ ነው። ኢዝኖፊል ይሄ ጋላክቲን 10 የሚባል የፕሮቲን አይነት ነው። ከዛ ነው የሚሰራው። ይሄ ደግሞ የሚገኘው ኢዝኖፊል ላይ ብቻ ነው። ስለዚህ ኢዝኖፊሎች ደግሞ ፓራሳይት አጌንስት አስካሪስ ለምርኩዌል ሰስፔክት እናደርጋለን ማለት ነው። ኢንትሮዳክሽኑን አይተናል። ላይፍ ሳይክሉን ኤንድ ትራንዚሽኑን አይተናል። ፓቶጂኔሲሱን አይተናል። ላብራቶሪ ዳያግኖሲስን ደግሞ እንዴት አድርገን ነው ዳያግኖሲስ የምናደርገው? ላብራቶሪ ዳያግኖሲሱ በሁለት አይነት መንገድ ነው የሚያስቀምጠው። አንደኛ ፋይንዲንግ ኤግ ኢን ዘ ስቱል ነው። ፋይንዲንግ ኤግ ኢን ዘ ስቱል ማለት ነው በዊት ማውንት በሳላይን ተጠቅመን የምናየው እና ኮንሴንትሬሽን ቴክኒክ ተጠቅመን የምናየው እንደማለት ነው። ሁለተኛው በአይናችን አዳልት ወርሙን በአይናችን ኢን ዘ ስቱል በምናይበት ጊዜ ይሄ አንደኛው ሜካኒዝም ነው። በት ኢትስ ኖት ዩዥዋሊ ኢት ኢዝ ሰምታይምስ። ይሄ በማይክሮስኮፕ የምናየው የአስካሪስ ለምርኩዌል ይሄን ይመስላል እና 3 ሌየሮች አሉት። 3 ሌየሮች አውተር ሌየር፣ ኢነር ሌየር እና ሚድል ሌየር የሚባሉ ማለት ነው። ይሄ አውተር ሌየሩ ማሚሌትድ አልቢኖስ ኮት ተብሎ ይጠራል። ይህ አልቡሚን ከሚባል ፕሮቲን ላይክ ስትራክቸር የተሰራ ነው እና ራፍ አፒራንስ ወይም ደግሞ ጠንካራ የሆነ ራፍ አፒራንስ እንዲኖረው ያደርገዋል። ይህ አውተር ስትራክቸሩ እና ኢነር ስትራክቸር አሉ፣ ሚድል ስትራክቸር አሉ። እነዚህ ጎልደን አፒራንስ እንዲኖረው ያደርገዋል። በማይክሮስኮፕ ልናያቸው ከምንችላቸው ኤግ ታይፕ ኦፍ አስካሪስ ለምርኩዌል መካከል 4 አይነት ናቸው። እነሱን በዝርዝር እናያለን። አንፈርቲላይዝድ ኤግ፣ ኤምብሪዮኔትድ ኤግ፣ ዲኮርቲኮይድ ፈርቲላይዝድ ኤግ እና ፈርቲላይዝድ ኤግ በመባል ይታወቃሉ። ከፈርቲላይዝዱ ኤጉ ይሄን ይመስላል በጎን በፊገር እንዳስቀመጥኩት ማለት ነው። ኦቫል ናቸው። ሞስትሊ ራውንድ ሊሆኑ ይችላሉ። አውተር ሚድል ኤንድ ኢነር ሌየሮችን ይዟል እና ጎልደን አፒራንስ ይኖረዋል። ሌላኛው አንፈርቲላይዝድ ኤግ ነው። አንፈርቲላይዝድ ኖት ኢንፌክቲቭ አይደለም። ምክንያቱም አንፈርቲላይዝድ ነው፣ ገና ነው፣ እዛ አልደረሰም እና ሞር ኤሊፕቲካል ነው ወይም ሞላላ አይነት ቅርጽ ማለት ነው። አሁን እዚህ ላይ ነው ማየት እና በዋናነት እንድታውቁት የምፈልገው
ይሄ ዲኮርቲኮይድ ፈርቲላይዝድ ኤግ የሚባለው። ዲኮርቲኮይድ ፈርቲላይዝድ ኤግ ማለት ነው አውተር ሌየሩ የሌለው ማለት ነው። አውተር ሌየር ይሄ አውተር ሌየር የሚባለው ማሚኔትድ አልቢኖስ ኮት የሚባለው አውተር ሌየሩ ከሌለው ዲኮርቲኮይድ ፈርቲላይዝድ ኤግ ተብሎ ይጠራል። ይሄ ለምንድን ነው የሌለው ብለን እንትን ስንል በሰውነታችን ውስጥ ሲያልፍ ስቶማች ላይ ወይም ሆዳችን ላይ ሲደርስ ባይል ሳልት አለ። ይህ ባይል ሳልት ደግሞ በዋናነት ዳይጀስት የሚያደርገው ፋትንና ፕሮቲን ነው። ይህ አውተር የአስካሪስ መልኮይድ አውተር ሌየር ደግሞ ከፕሮቲን የተሰራ ነው። አልቡሚን ላይክ ፕሮቲን ስትራክቸር የተሰራ ስለሆነ በቀላሉ ዳይጀስት ያደርገዋል እና በዛ ምክንያት ያጠዋል ማለት ነው። ከዛ የተነሳ ዲኮርቲኮይድ ፈርቲላይዝድ ኤግ ተብሎ ይጠራል። ይሄን ሊመስል ይችላል ሲበስበት ማለት ነው። ይሄ ማለት ነው። እና የመጨረሻው ኢምብሪዮኔትድ ኤግ ነው። ኢምብሪዮኔትድ ማለት ሰከንድ ስቴጅ ላርቫው የያዘ ማለት ነው። ኦልሞስት ይሄ ፉልሊ ፈርቲላይዝድ ኤንድ ኢንፌክቲቭ ስቴጁ ነው። ይሄ በቃ ኢንፌክት ለማድረግ ወይም በሽታ ለመፍጠር በቂ ነው ተብሎ የሚታሰበው ይሄ ነው። ሰከንድ ስቴጅ ላርቫ የያዘው ማለት ነው። ይሄ በፊገር እንደምታዩት እና ይሄን ሁሉ ካየን በኋላ ትሪትመንቱ ምንድነው? ትሪትመንቱ አልቤንዳዞን ነው። ሜቤንዳዞን ነው። አልቤንዳዞን ዘ ቤስት ቾይዝ የሚባለው አልቤንዳዞን ነው። ፕሪቬንሽን ኤንድ ኮንትሮል ምንድነው የሚሆነው? እንዴት አድርገን ነው ከዚህ በሽታ ራሳችንን ልናድን የምንችለው ብለን ስናይ ከትራንስሚሽኑ ተነስተን ነው የሚሆነው። ቅድም እንዳወራ ነው ትራንስሚሽኑ ፌኮራል ትራንስሚሽን ነው ያለው እና ፌኮራል ትራንስሚሽን ያለው ከሆነ ደግሞ የምንከላከለው ባይ ዋሽንግ ሃንድስ ሊሆን ይችላል እና ያልበሰሉ ምግቦችን ባለመብላት ሊሆን ይችላል እና አዘር ሜካኒዝሞችም ሊኖሩት ይችላሉ። በመጨረሻ ሞዝህ ፕሬዘንቴሽን ላይ ሊወጡ ከሚችሉ ጥያቄዎች መካከል በጣም ምርጥ ጥያቄዎችን አዘጋጅቼላችኋለሁ። ከቀላሉ ወደ ከባዱ እንሄዳለን ማለት ነው። አንደኛ the infective stage of Ascaris mercoides is A. rabbit swarm larva, B. filariform larva, C. an embryonated egg, D. embryonated egg. The answer is embryonated egg. እነዚህ ሁለቱ A እና B ለሁኮርም እና ስትሮንግሎይድስ ኮላሪስ የምንጠቀምባቸው ናቸው። ሁለተኛ which blood finding is typically in Ascariasis? A. neutropenia, B. lymphocytosis, C. eosinophilia, D. thrombocytopenia. ይሄ እስካሁን ያወራነው ስለሆነ the answer is C. eosinophilia. 3. which organ is involved during larval migration of Ascaris? A. brain, B. kidney, C. lung, D. spleen. the answer is lung ይሆናል ማለት ነው። ለንጋርት ሚግሬሽን አለው ብለን ቅድም ያወራነው ነው። 4. which condition is most common in heavy ascariasis in children? A. intestinal obstruction, B. liver cirrhosis, C. nephrotic syndrome, D. perforated ulcer. the answer is intestinal obstruction. የቅድም ያየነው ነው። 5. decorticoid eggs of Ascaris are A. unfertilized egg, B. infective larva, C. egg without albuminous coat, D. dead eggs. The answer is C. egg without albuminous coat. 6. why is stool examination negative in early Ascariasis? A. eggs destroy in intestine, B. worms are immature, C. eggs are not bile stained, D. larvae are not hatched. The answer is B. worms are immature. 7. which statement is true about Ascaris mercoides? A. require intermediate host, B. infective stages filariform larva, C. cause Lafrenius pneumonia, D. cause iron deficiency anemia. The answer is C. Lafrenius pneumonia. ኦኬ ስለተከታተላችሁኝ በጣም አመሰግናለሁ።